በ250 ዶሮዎች ብትጀምሩ ምን ያህል ገቢና ወጪ ይኖራችኋል? መጀመሪያ ላይ ገቢን ስናይ በ200 ዶሮ በቀን 232 እንቁላል ብትሰበስቡ አሁን ላይ ገበያ ላይ ባለው ዋጋ ከ19 እስከ 20 ብር ባለው ብትሸጡት በቀን 4640 ብር በወር ደግሞ 139200 ብር ገቢ ይኖራል። ወጪውን ደግሞ ስናይ 200 ዶሮ በቀን 30 ኪሎ ግራም መኖ ይመገባሉ። በወር ደግሞ 900 ኪሎ ግራም ማለትም ወደ 9 ኩንታል መኖ ማለት ነው። ስለዚህ ለመኖ በቀን 2100 ብር በወር ደግሞ 63000 ብር ከመኖ ውጪ ደግሞ ለክትባት፣ ሰፕሊመንት፣ መብራት እና ውሃ በወር 10000 ብር ብትመድቡ ወጪያችሁ በአጠቃላይ 73000 ብር ይመጣል። ስለዚህ ከገቢ 139200 ብር ወጪ 73000 ብር ስትቀንሱ የተጣራ 66000 ትርፍ ይመጣል። ማስታወስ ያለባችሁ ነገር በ250 ዶሮዎች ስትሰሩ በዶሮ ቤት ኬጅ እንጂ ቤት ተከራይታችሁ መስራት አያዋጣም። ሰራተኛን በተመለከተ ደግሞ ከ500 ዶሮዎች በታች ካሏችሁ ራሳችሁ ብትሰሩ ይመረጣል። እውቀት እንዲሁም ደግሞ መነሻ ገንዘብ ከፈለጋችሁ ራሳችን አሰልጥነን እናበድራችኋለን። ማጂክና አዲስ መከተል ብልህነት ነው።